ባለፈው ጊዜ በዚህ በአንደኛው ክፍለ ዘመን የትውልዱ ተግዳሮቶችና መፍትሄዎቻቸው በሚል በተቻለ መጠን እንደ መግቢያ የእያንዳንዱን ክፍለ ዘመን ከአንደኛ ክፍለ ዘመን እስከ አንደኛ ክፍለ ዘመን እንደው አሳሳቢ ነገር ለማየት ሞክረናል። ወዴት ነው እየሄድን ያለ ነው? ምንድነው የአንደኛው ክፍለ ዘመን? እንደዚሁም በአንደኛው ክፍለ ዘመን ውስጥ ያሉት ተግዳሮቶች ምንድናቸው የሚለውን ለማየት እንዲያስችለን ነው። መጽሐፍ ቅዱስ በብሉይ ኪዳንም ጭምር በአዲስ ኪዳንም ጭምር እያንዳንዱ ሰው ያለበትን ዘመን ማወቅ እንዳለበት በአትኩሮት ይናገራል። በኤፌሶን ላይም ብንመለከት ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እያለ በሁለተኛ ጢሞቴዎስ ምዕራፍ 3 ከ1 ጀምሮ ስንመለከት የመጨረሻው ዘመን አስጨናቂ ዘመን እንደሆነና በሌሎችም የመጽሐፍ ቅዱስ ክፍሎች ስንመለከት ጌታ ኢየሱስ ክርስቶስም ሲናገር መንቃት እንዳለብን የጌታ ቀን እንደ ሌባ እንደሆነ የመጨረሻው ዘመን እንደ ሌባ እንደሚመጣ ሰው ሁሉ ነቅቶ ጊዜውን የሚመጥን ሕይወት መኖር እንዳለበት ስለሚናገር በተለይ በክርስትናው ሰርኪል አካባቢ ያለን ወንድሞችና እህቶች ያለንበትን ጊዜ አጥርተን ማወቅ በጣም አስፈላጊ ስለሚሆን ነው። ስለዚህ በዚህኛው ክፍለ ጊዜ የአንደኛው ክፍለ ዘመን ተግዳሮቶች መካከል የመጀመሪያው እግዚአብሔርን ያለማወቅ ተግዳሮት ነው። ወደዚህ ርዕስ ውስጥ ገብቼ ጥቂት ከመናገር በፊት ግን እኔ ፓስተር ተስፋዬ ተፈራ እባላለሁ። ፓስተር ተስፋዬ ተፈራ ኦፊሻል የሚል ይሄኛውን የዩቲዩብ ቻናል ሰብስክራይብ በማድረግ ሼር በማድረግ ለወገኖቻችሁ በማጋራት አብረን የያዝነውን እውነት ወደፊት እንድናስኬድ አደራ ለማለት እፈልጋለሁ። በዚህ እንግዲህ በአንደኛው ክፍለ ዘመን ካሉት ተግዳሮቶች መካከል የመጀመሪያው እግዚአብሔርን ያለማወቅ ተግዳሮት ነው። እግዚአብሔር በማይታወቅባቸው ዘመናት የሚፈጸሙ ነገሮች አሉ። አስቀድመን ለማንበብ እንደሞከርነው በዚህ በሁለተኛ ዜና ምዕራፍ 15 ቁጥር 3 እና 5 ላይ እስራኤል ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪም ካህን ያለ ሕግም ይኖሩ ነበረ ካለ በኋላ ቁጥር 5 ላይ በዚያን ዘመን ለሚወጣውና ለሚገባው ሰላም አልነበረም፣ በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበረ ይላልና እግዚአብሔር በማይታወቅበት ዘመን ሰላም አይኖርም። እግዚአብሔር በማይታወቅበት ዘመን ለሚወጣውና ለሚገባው ሰላምና ደህንነት አይኖርም፣ በዓለም ሁሉ ላይ ታላቅ ድንጋጤ ይኖራል ይለናል መጽሐፍ ቅዱስ። ከዚህ ነገር ስንነሳ ዛሬም በዘመናችን ዓለማችን በታላቅ ድንጋጤ ውስጥ ትገኛለች። ሳይንቲስቶችን ብትጠይቁ ከዚህ ከግሎባል ዋርሚንግ ጋር በተያያዘ ከወርልድ ዎር ጋር በተያያዘ ከሚመጡት አዳዲስ በሽታዎች ጋር በተያያዘ ዓለም ወደ ውድቀትና ወደ ጥፋት ወደማይሆን ነገር እየሄደች እንደሆነ ይናገራሉ። ነገስታት በተለያየ ቦታ ካለው ጦርነት አንጻር በፍርሃት ስር ናቸው። ህዝቡ ከኢንፍሌሽን አንጻር፣ ከበሽታ አንጻር፣ ከኢሞራሊቲ ከሞራል ውድቀት አንጻር፣ ከግድያ ጋራ ከደም ማፍሰስ ጋራ በተገናኘ በዚህ ዘመን የማይደነግጥ የለም። አብዛኛው ሰው በድንጋጤ ስር ይኖራል። ምክንያቱም ምንድነው ከተባለ እግዚአብሔር አልታወቀም። እግዚአብሔር ባልታወቀበት ዘመን ምልክቶቹ እንደዚህ እንደሆኑ ይናገራልና አንደኛው ክፍለ ዘመን ካሉት ተግዳሮቶች ብዙዎቹ መካከል የመጀመሪያው እግዚአብሔርን ያለማወቅ ተግዳሮት ነው። እግዚአብሔር የማይታወቅበት ዘመን ይሄ የመሳፍንት ዘመን ነው። አሁን የነገርኳችሁ ቦታ የመሳፍንት ዘመን ነው። መጽሐፍ ቅዱስ የመሳፍንትን ዘመን የድንጋጤ ዘመን፣ እግዚአብሔርን ያለማወቅ ዘመን፣ ቅድስና የሌለበት ዘመን፣ የባርነት ዘመን፣ ከእግዚአብሔር የመራቅ ዘመን እንደሆነ በደንብ ይነግረናል። ከምዕራፍ 3 ጀምረን ስንመለከት እግዚአብሔር በዚያን ዘመን እስራኤላውያን በድግግሞሽ ኃጢአት ውስጥ ነበር የሚኖሩት። በድግግሞሽ ኃጢአት ውስጥ ኃጢአት ይሰራሉ። እግዚአብሔር ፊት እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸዋል። ያለቅሳሉ፣ ወደ እግዚአብሔር ይመለሳሉ፣ እሱም ወደ እነሱ ይመለሳል፣ ያድናቸዋል። እንደገና ደግሞ ለተወሰነ ጊዜ ካረፉ በኋላ ኃጢአቱን ይደግሙታል። ያልራቀ ህይወት ከነበሩበት ሀቤት ከነበሩበት ልምድ መራቅ የማይችል ህይወት ውስጥ ይኖሩ ነበርና ያ ዘመን የስብራት ዘመን ነው ይለናል። ያ ዘመን መንፈሳዊ ውድቀት የተገኘበት ነው። ስፒሪቹዋል ዲክላይን ከእግዚአብሔር የመራቅ ህይወት የነበረበት ነው የመሳፍንት ዘመን። በመሳፍንት ምዕራፍ 2 ከቁጥር 11 እስከ 12 እንኳን ስንመለከት የኤሊ ልጆች እግዚአብሔርን የማያውቁ ምናምንቴዎች፣ የእግዚአብሔርን መስዋዕት የሚንቁ፣ ህዝቡን የሚዘርፉ፣ ታጅበው የሚሄዱ
ካህናቶቻቸው የእነዚህ ካህናት ጀሌዎች አሉ፣ አጃቢዎች አሉና ህዝቡ መስዋዕትን ለማቅረብ በመጣ ጊዜ ለእግዚአብሔር የሚቀርበው ለራሴ ልውሰድ ይላሉ። እምቢ የምትል ከሆነ ደግሞ በግድ እየነጠቁን ለካህኑ ወስደዋለሁ የሚሉ አጃቢዎች የነበሩባቸው፣ ቦዲጋርድስ የነበሩባቸው፣ በቤተ መቅደስ ውስጥ ኃጢአትን የሚሰሩ ደፋር አመንዝራዎች የነበሩበት ጊዜ እንደሆነ ነው የምንመለከተው። መጽሐፍ ቅዱስ የነሱ ብቻ ሳይሆን እግዚአብሔር በኢሳይያስ ምዕራፍ 2 ከቁጥር 2 እስከ 3 ስንመለከት እግዚአብሔር እንዲህ አለ፣ እኔ ህዝቤን አሳደግኩኝ፣ ህዝቤን ወለድኩ፣ አሳደግኩ፣ የራሴ አደረግኩ። ነገር ግን ህዝቤ በእኔ ላይ አመፀ። በሬ የጌታውን በረት ያውቃል፣ አህያም የጌታውን ጋጣ ታውቃለች። ህዝቤ ግን አላወቀኝም፣ ህዝቤ ግን አላስተዋለም ይላል እና እግዚአብሔር የማይታወቅበት ዘመን ሰው ከእንስሳት ስታንዳርድ በታች ይሆናል። ሁል ጊዜ እግዚአብሔር ባልታወቀ ቁጥር ሰው ከእንስሳ በታች ይሆናል። እግዚአብሔርን የማያውቁ ሰዎች፣ እግዚአብሔር መታወቅ በሚገባው ልክ የማያውቁ ሰዎች ኑሯቸው ከእንስሳና ከአህያና ከበሬ በታች ነው። ሁል ጊዜ አስምሬ የሚነግራችሁ እግዚአብሔርን የማታውቁ ከሆነ፣ እግዚአብሔርን ለማወቅ የማጥሩ ከሆነ ኑሯችሁ ከአህያና ከበሬ በታች እንደሆነ ወይም የሞራል ስታንዳርድ የማሰብ ስታንዳርዱ ሰው ከእንስሳት በታች እንደሆነ መጽሐፍ ቅዱስ ይነግረናል። እሱ ብቻ ሳይሆን በሮሜ ምዕራፍ 1 ላይ መጽሐፍ ቅዱስ ሲናገር በዚህ በመጨረሻው ዘመን ክፉዎች፣ ጨካኞች ሰዎች እግዚአብሔርን የማያውቁ እንደሚነሱ ይናገራል። እነዚህ ሰዎች ወንድን ከወንድ ጋር ያጋባሉ፣ ሴትን ከሴት ጋር ያጋባሉ። በሮሜ መጽሐፍ ላይ ከቁጥር 18 እስከ 32 ጳውሎስ በደንብ ሲናገር ለባህሪያቸው የሚገባውን ትተው ለባህሪያቸው የማይገባውን ያደርጋሉ፣ ጨካኞች ናቸው፣ ክፉዎች ናቸው፣ እግዚአብሔርን አያውቁም ይለናል። ከቁጥር 18 ጀምሮ የሮሜን መጽሐፍ በደንብ ብናነብ ማለት ነው እንደዚህ ይላል፣ እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። እግዚአብሔር ስለተገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእርሱ ዘንድ ግልጥ ሆኖ እያለ ምን ማለት ነው? እግዚአብሔር በፍጥረቱ ባህርን የፈጠረ፣ ሰማይን የፈጠረ፣ ወንዝን የፈጠረ፣ ፍጥረትን ሁሉ የፈጠረ ከዚህ ፍጥረት በስተጀርባ መኖሩ ሊታወቅ የሚችልባቸው ብዙ አጋጣሚዎች ግልጽ ሆኖ እያለ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጽ ሆኖ ይታያል። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩና ስላላመሰገኑ የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱዎች ሆኑ፣ የማያስተውሉ ሆኑ፣ ልቦናቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ። ከእንስሳት ስታንዳርድ በታች ይኖራሉ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም እግዚአብሔርን እውነት በውሸት ስለለወጡ በፈጣሪ መንታም የተፈጠረውን ስላመለኩና ስላገለገሉ ነው። እርሱ እግዚአብሔር ግን ለዘላለም የተባረከ ነው። አሜን ይላል። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ምን አደረጉ? ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። ሴት ለሴት ተገናኙ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስተታቸው የሚገባውን ብድራት በራሳቸው አደረጉ። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ስለዚህ እግዚአብሔር ባልታወቀ ጊዜ ሰዎች ከእንስሳ ከተንቀሳቃሽ አራዊት ስታንዳርድ በታች ይሆናሉ፣ ማይገባውን ያደርጋሉ። እግዚአብሔር ያለማወቅ ተግዳሮት ባሳለፍነው ጊዜያት ሃይላይቱን ባሳዩዋቸው ጊዜ አሁን በዓለማችን ላይ ሰዎች እንደዚህ ኤልጂቢቲኪው እያሉ ለምሳሌ ሌስቢያንስ፣ ጌይ፣ ባይሴክሹዋል፣ ትራንስጀንደር፣
questioning እያሉ አብሪቬሽን እየሰጡ ሴትን ከሴት ጋር ወንድን ከወንድ ጋር እንደዚሁም ሴትና ወንድን በአንድ ጊዜ በተመሳሳይ ጊዜ ማፍቀር አብሮ መኖር እንደዚሁም ጾታን መቀየር እንደዚሁም ገና ጾታ ያልተገለጠም አላወቅኩም ብሎ የራኔ ጥያቄ ስር ነኝ ጾታ የሚባልም ላያስፈልገኝ ይችላል የሚል አይነት የእብደት ትውልድ የተፈጠረበት ነውና እግዚአብሔርን ካለማወቅ ነው የሚመነጨው። እግዚአብሔር ባልታወቀባቸው ዘመናት እንደዚህ አይነት ስብራቶች ይሆናሉ። ሞራሊ ሰው ስታንዳርዱ በጣም ዝቅ ይላል፣ ይወርዳል፣ ቅድስና ይጠፋል። ቤተክርስቲያን በጣም ትከሳለች። ሰዎች ትርጉም የሌለውን ህይወት ይኖራሉ፣ ትርጉም አልባ ህይወት ይኖራሉና የ21ኛው ክፍለ ዘመን የትውልዱ ተግዳሮቶች መካከል እግዚአብሔርን አለማወቅ ይሄ በጣም 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 አደገኛ ነው። ባለፈው ጊዜ ለመናገር እንደሞከርኩት ሰው በዚህ ዘመን ብዙ ነገር ያውቃል። የማያውቀው ግን ሕያው እግዚአብሔርን ነው። ሰው ቴክኖሎጂን ያውቃል። ሰው እንዴት እንደሚኖር ያውቃል። እንዴት እንደሚለብስ ያውቃል። እንዴት እንደሚበላ ያውቃል። የሚኖርበትን ቤት ዲዛይኑን አሳምሮ መኖር ይችላል። ምን ትምህርት ብማር ነው የሚያዋጣኝ የሚለውን ሰው ያውቃል። አእምሮው ሰዎች በአእምሯቸው የበሰሉ ናቸው። በዚህ ዘመን ሰው ብዙ ነገር ያውቃል። አለባበስ ያውቃል። አነጋገር ያውቃል። ሰዎች በዚህ ዘመን እንኳን ሮናልዶና ሮናልዲኒዮን ለይተው ያውቃሉ። ሚኪያስና ሚልኪያስን ግን አያውቁም። የእግዚአብሔርን ቃል ግን አያውቁም። የተወለዱበትን አያውቁም። የዘላለምን ነገር አያውቁም። ሰዎች ለረጅም ጊዜ ይሆነኛል የሚሉትን ዛሬ ማጠራቀም ይችላሉ። ሕያው ምንጭ እግዚአብሔርን ግን አያውቁም። መጽሐፍ ቅዱስ በኢሳይያስ ላይ ሲናገር ነገ ውሃ ሊቋጥሩ የማይችሉትን የጉድጓድ ውሃዎችን ለራሳችሁ ቆፈራችሁ፣ የራሳችሁን ቴክኖሎጂ ዴቨሎፕ አረጋችሁ፣ የራሳችሁን ዝና ዴቨሎፕ አረጋችሁ፣ ከኔ ከሕያው እግዚአብሔር ግን እውነተኛ ምንጭ ከሆንኩን ግን ርቃችኋል ነው የሚለውና ሰዎች እግዚአብሔርን አያውቁም። ይሄ እግዚአብሔርን ያለማወቅ ተግዳሮት ከባድ። ፕሮቴስታንቱ ዓለም በክርስቶስ አምኖ ወደ ናኑት ስናመጣ ሰዎች በእኛ ዘመን ነቢያትን ያውቃሉ፣ እንዴት እንደሚጸልዩ ያውቃሉ፣ ምን ማድረግ እንዳለባቸው ያውቃሉ። እግዚአብሔርን የሚመጥን ለእግዚአብሔር ክብርን በሚያመጣ መልክ ሕይወት ያለበትን እግዚአብሔርን ለማወቅ ግን አይጥሩም። እግዚአብሔር ግን የሚታወቀው በቃሉ ነው። እግዚአብሔር የሚታወቀው በመንፈሱ ነው። እግዚአብሔር የሚታወቀው በቅዱሳን ፌሎሺፕ ነው። እግዚአብሔር የሚታወቀው በቅድስና ነው። እግዚአብሔር የሚታወቀው በተለወጠ ሕይወት ነው። እግዚአብሔርን ማንም ሊያውቅ ይችላል። መጽሐፍ ቅዱስ ሲናገር ለእግዚአብሔር ማምጣት በሚገባው ክብር ልክ የሚባለው ነው እግዚአብሔርን ማወቅ የምንለው እንጂ ሰዎች ከተለያየ አይነት የተነሳ እግዚአብሔርን ሊያውቁት ይችላሉ። ፈጣሪነቱን ሊያውቁ ይችላሉ። ዓለም የተፈጠረው በእግዚአብሔር ነው ሊሉ ይችላሉ። ነገር ግን የሚገባውን ክብር ለእግዚአብሔር ስላልሰጡ ለማይረባ አእምሮ አሳልፎ ሰጣቸው ይለናል መጽሐፍ ቅዱስ። በፍትወት እንዲቃጠሉ፣ በምኞት እንዲቃጠሉ እግዚአብሔርን ማምለክን ካልፈለጉ ማምለክ የሚፈልጉትን እንዲያመልኩ ለራሳቸው ነፃ ምርጫ እግዚአብሔር አሳልፎ ሰጣቸው ማለት ነው ክፍሉ የሚናገረውና በዚህ ክፍለ ዘመን አደራ ብዬ አንደርላይን አድርጌ የምነግራችሁ እግዚአብሔርን የማወቃችሁ ደረጃ ምን ያህል ነው። እግዚአብሔር በእግዚአብሔር ቃል ነው የሚታወቀው። የተገለጠ እግዚአብሔር የሚናገርበት ጋድስ ዳይሬክት ስፒች የሚባለው መጽሐፍ ቅዱስ ነው። ቀጥተኛ እግዚአብሔር የሚታወቅበት እስትንፋሰ መለኮት ያለበት በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 ላይ መንፈሳዊ ጥበብን ሊሰጡ የሚችሉ ቅዱሳት መጽሐፍትን አውቀሃል ብሎ ለጢሞቴዎስ በደንብ ይነግረዋል። ጳውሎስ ለጢሞቴዎስ የተነገረው ነገር ለእኛም የተባለው ነው። ከቁጥር 15 ጀምሮ ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ሁሉ ይጠቅማል። ስለዚህ እግዚአብሔር የሚታወቀው በቃሉ እውነተኛ እግዚአብሔር የተገለጠው
በመጽሐፍ ቅዱስ ነው። በ66ቱ ስህተት የሌለበት እንከን የሌለበት ምንም ነገር የማይወጣለት እግዚአብሔርን እንዳለ ልናውቀው የሚችለውን ያክል የገለጠልን የእግዚአብሔር ቃል ነው እና የእግዚአብሔርን ቃል በማወቅ ነው እግዚአብሔር የሚታወቀው። እሱ ብቻ አይደለም፣ የእግዚአብሔርን ቃል እንዲጻፍ ያደረገው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። የእግዚአብሔርን ቃል እንድንረዳ የሚያደርገን የእግዚአብሔር መንፈስ ነው። ከእግዚአብሔር መንፈስ ጋር በመተዋወቅ ነው፣ በእግዚአብሔር መንፈስ በመሆን ነው እግዚአብሔርን ማወቅ የምንችለውና የተለያዩ እግዚአብሔር እንድናውቀው የፈቀደልን ብዙ መካኒዝሞች አሉ። እግዚአብሔርን የምናገኝበት፣ እግዚአብሔርን የምናውቅበት፣ ለምናውቀው እግዚአብሔር የምንኖርበት የተለያዩ እግዚአብሔር በተለያየ መንገድ ህይወታችን የሚንቀርጽበት የሚፈልገውን ህይወት ከሱ ጋር የምንኖርበት እንድንኖር ያደረገበት ብዙ አይነት መካኒዝሞች አሉ። ወደ እነዛ ጊዜውን ጠብቀን እንመጣለን። ነገር ግን ከ21ኛው ክፍለ ዘመን የትውልዱ ተግዳሮቶች መካከል ያለው ትልቁ ችግር እግዚአብሔርን ያለማወቅ ተግዳሮት ነው። ምን ያህል እናውቀዋለን እግዚአብሔርን? ወገኖቼ እግዚአብሔር ሊታወቅ በሚፈልገው ልክ እግዚአብሔርን እናውቀዋለን ወይ? እግዚአብሔርን እንደምናውቅ ውስጣችን ያውቃል ወይ? እግዚአብሔር በማወቃችን ደግሞ እርካታ አለን ወይ? ሰላም አለን ወይ? እነዚህ የመሳፍንት ዘመን የነበሩ ሰዎች እግዚአብሔርን የማያውቁ ነበሩ። ስለዚህ ስብራት ነበረ፣ ሐዘን ነበረ፣ ለሚወጣውና ለሚገባው ሰላም አልነበረም። በኢሳይያስ ዘመን የነበሩ ሰዎች እግዚአብሔርን የማወቃቸው ልክ ከበሬና ከአህያ በታች ነበረ። ስለዚህ ኢሳይያስ ምዕራፍ 3 ላይ ሲናገር ከራስ ፀጉር እስከ እግር ጥፍር ድረስ ትልቅ ስብራት ነበረ ይለናል። በዚህ በኢሳይያስ ምዕራፍ 3 ላይ ስንመለከት መጽሐፍ ቅዱስ እንደዚህ ብሎ ይናገራል። እነሆ የሰራዊት ጌታ እግዚአብሔር ከኢየሩሳሌምና ከይሁዳ ድጋፍንና ብርታትን፣ የእንጀራን ድጋፍ ሁሉ፣ የውሃንም ድጋፍ ሁሉ፣ ኃያሉንም፣ ተዋጊውንም፣ ፈራጁንም፣ ነቢዩንም፣ ሟርተኛውንም፣ ሽማግሌውንም፣ የአምሳ አለቃውንም፣ ከበርቴውንም፣ አማካሪውንም፣ ብሌውንም፣ ሰራተኛ፣ አስማት አዋቂውንም ይነቅላል። ማለት ለእስራኤል የሚያስፈልጉትን በሙሉ እነቅላለሁ አለ። ታላላቆችን አነሳለሁ፣ አለቆቻቸው እንዲሆኑ ብላቴኖችን አስነሳባቸዋለሁ፣ ሕፃናቶች ይገዟቸዋል። ለምንድን ነው ከተባለ እግዚአብሔር ከቁጥር 9 ላይ እንደዚህ ይላል፣ የፊታቸውንም አፍረት ይመሰክርባቸዋል፣ እንደ ሰዶም ኃጢአታቸውን ያወራሉ፣ አይሰውሯትም፣ በራሳቸውም ላይ ክፉ ነገር ሰርተዋል። እና ሕዝቤ እኔን አላወቀኝም፣ ሕዝቤ እኔን ለማወቅ አልፈለገም፣ ሕዝቤ ተጎሳቁሏል፣ ከራስ ፀጉር እስከ እግር ጥፍር ድረስ በቁስል ሆነዋል። የሚፈወስም ነገር አልነበረም፣ ምክንያቱም እኔን የህይወት ምንጭ አላወቁኝም ነው የሚለውና የእግዚአብሔር የ21ኛው ክፍለ ዘመን የትውልዱ ተግዳሮቶች ከሆኑት መካከል ዋናው እግዚአብሔርን ያለማወቅ ተግዳሮት ነው። እግዚአብሔርን ለማወቅ እንትጋ። እግዚአብሔርን በቃሉ እንወቀው። እግዚአብሔርን በመንፈሱ እንወቀው። እግዚአብሔርን ክርስቶስን በማመን እንወቀው። እግዚአብሔር በዘመናት መካከል ሊታወቅ እኔን በዚህ እወቁኝ ብለው በተናገራቸው ነገሮች ለማወቅ እንሂድ። ጌታ ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ያለ፣ እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ፣ ከኔ ውጪ ህይወት የለም፣ በእኔ ካልሆነ በስተቀር ወደ እግዚአብሔር መንግስት የሚገባ የለም። እኔ ደግሞ ለእናንተ የሚመጥንን ህይወት ልሆንላችሁ፣ ህይወትን እንድትኖሩ ላደርጋችሁ እውነተኛ ህይወት ሆኜ መጥቻለሁ አለና እኔ ነኝ ባለው ጌታ በማመን ቃሉን በማወቅ ከእግዚአብሔር ጋር መኖር በጣም ያስፈልጋል። አለበለዚያ አደገኛ ይሆናል። ፍጻሜ ላይ ያለው የዘላለም ጥፋት አይደለም። እግዚአብሔርን የማያውቁ እንደሚጠፉ መጽሐፍ ቅዱስ ይናገራል። ወደዛ ጥፋት ብቻ አለም በዓለም ላይ ራሱ ለሚወጣውና ለሚገባው እግዚአብሔር በቅጡ የማይታወቅ ከሆነ ሰላም አይኖርም። ለእናንተም ለእኔም የሚመኝላችሁ በየቀኑ ተኝታችሁ በተነሳችሁ ቁጥር እግዚአብሔርን ማወቅ ይሁንላችሁ። ከእግዚአብሔር ጋር መኖር ይሁንላችሁ። ለእግዚአብሔር መኖር፣ ከእግዚአብሔር ጋር ውሎ ማደር ይሁንላችሁ። በዘመናችሁ እግዚአብሔር ይታወቅ።
በዳንኤል ላይ እግዚአብሔርን የሚያውቅ ትውልድ ይበረታል፣ አምላኩን የሚያውቅ ሕዝብ ይበረታል ይላልና ጌታ ኢየሱስ ክርስቶስን ሲናገር እንደዚህ ብሎ ነው የተናገረውና የእግዚአብሔርን ኃይልና ቃሉን አታውቁምና ትስታላችሁ አላቸው። እግዚአብሔር ባልታወቀ ቁጥር ሰው ሁሉ የስተትን ሕይወት ይኖራል። እግዚአብሔር በታወቀ ቁጥር ግን ሰው በሰላም ይኖራል። ሰው ለመንግስቱ ይኖራል። ሰው እግዚአብሔርን በማምለክ ይኖራል። እግዚአብሔርን በማወቅ በሚበረታ ሕይወት እግዚአብሔር ያኑራችሁ ያኑረን። ከሚቀጥለው ተግዳሮት ጋር እስክንገናኝ ድረስ እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። አሁንም አስቀድሜ እንደነገርኳችሁ ሰብስክራይብ በማድረግ ሼር በማድረግ ኮመንት በማድረግ እንደዚሁም ላይክ በማድረግ ቻናሎቻችንን እያሳደጋችሁ አብረን እንስራ። እግዚአብሔር ይባርካችሁ።